ስትጾሙ እንደ ግብዞች አትሁኑ። እነሱ ሰው እንደ ጾሙ ያውቅላቸው ዘንድ ፊታቸውን አጠውልገው ይታያሉና፣ እናንተ ግን ስትጾሙ የተሰወረውን የሚያውቅ አባታችሁ በቀር ማንም እንዳያውቅባችሁ ራሳችሁን ተቀቡ፣ ፊታችሁን ታጠቡ። እና አብይ ጾም ጉዞ ነው። የ40 ቀን ጉዞ ናት። የት ነው የምንደርሰው? ሄደን 40 ቀን ጾመን ቅድስት ዘወረደ እንደዚህ ያለ እና የት ነው የምንደርሰው? አሁን ብዙ ሰው ምን ይላል? እንዲሁ ኦርቶዶክስ መሆን ያደክማል። ምክንያቱም ጾሙ ቀኑ ምንድን ነው? በጣም ብዙ ነው። እና ምንድን ነው ዓመት ሙሉ እንዳንበላ የምታደርገን ይህች ቤተክርስቲያን። ጾም ሰማያዊ መልካችንን መጠበቅ ነው። የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም። ጾም የትጋት ምንጭ ነው። ሰው በልቶ ትጉ ሊሆን አይችልም። ጾም የአርምሞ እህቷ ናት። አርምሞን ዝም ማለትን፣ መረጋጋትን፣ መስከንን የምታመጣው ጾም የጸሎት እናቷ ናት። የሚጾም ሰው ጸልይ ነው የሚያስል። አይምሮ የተሳለ ነው። አንደበቱ ስል ልቡናው የተከናወነ ነው። ሀሳቡ ክት ነው። የእንባ ምንጭ ናት። ሁልጊዜ የሚበላ ሰው ማልቀስ አይችልም። የስጋን ፍትወት በሙሉ ጸጥ ታደርገዋለች። አርፈ ቁጭ በል ትለዋል። በቀን 1 ጊዜ የሚበላ ሰው መልአክ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 3 ጊዜ የሚበላ ሰው እንስሳ ነው። ከማይጾም ሰው ሰውነት አጋንንት ይሰበሰባሉ። የተጋድሎ ሁሉ መጀመሪያ ጾም። ጾመ ነቢያትን ስንጾም ነቢያትን እናንተ ጽድቅ ፍለጋ ነው የተራባችሁ፣ ሐዋርያትን ስንጾም እናንተ ተርባችሁ ያገኘታችሁን ጸጋ እግዚአብሔር ይስጠን። አብይ ጾም ስንጾም ግን እግዚአብሔር ሰው ሆኖ የተራበው ራባችን ለማለት አንተ ለእኛ አንድ ብለህ ተራብክ ተብሎ ለዚህ ረሃብ የምናሳየው የፍቅር ምልክት ነው እንጂ አብይ ጾምን ጾመን የእኛ ጾም ያጸድቀናል ማለታችን አይደለም። የእግዚአብሔር ረሃብ ድንቅ ነው። የሀብታም ልጅ ቢርበው እንኳን እንዲሁ ያሳዝናል። እንዲሁ ሁሉ እያለው እንላለን። እግዚአብሔር የተራበው ረሃብ ነው የጾም ሁሉ እያለው የተራቡትን አብልቷቸዋል። ለተጠሙት ውሃ አይደለም ወይንን ያጠጣቸው፣ በኋላ ሲብስ ደሙን ያጠጣ። ይህን የሚያደርግ እሱ ብቻ ነው። እሱ ሲራብ የማይደንቀው ሰው ምን አይነት ጭንቅላት ያለው አይደል? አንዳንድ ጊዜ በጎ እየሆንኩ ለምንድን ነው መራራ ነገር የሚገጥመኝ ልንል እንችላለን። በዝቅተኛ ኑሮም ልንኖር እንችላለን። መከራን በምስጋና መቀበል። ቡና ይጠጣል አይጠጣም፣ አሳ ይበላል አይበላም። ጾሙ በ14 ነው የሚገባ በ15። ቤተ ክርስቲያን የቤት ስራ ውስጥ ናት፣ መከራ ውስጥ ናት። ስደት እየተሰቃየች ነው ያለችው። በብዙ ሰዓት እየተጠበሰች ነው። አይን ያለው ሁሉ በቀይ አይኑ የሚያይ ቤተክርስቲያን ነው። እግር ያለው ሁሉ የሚፈጥን እሷን ለማቃጠል ለማጥፋት። ነፍስ መግደል አለ የለም፣ ጥንቆላ የለም፣ መጠን ያጣ ግብረ ሰዶማዊነት የለም፣ ዘረኝነት የለም። ክደት በዝቶ የኢትዮጵያ ምዕመናን በሙሉ ወደ ክደት እየተወሰዱ አይደል? በየሜዳው ሄደው እዚያ የሚዘለው የሚጨፍረው እኮ ከኦርቶዶክስ የወጣ ነው። አላያችሁት? ያ እየተወሰደ እኛ ቡና ይጠጣል አይጠጣም፣ ይጠጣል አይጠጣም። በዚህ ቤተክርስቲያን ላይ መከራ አንሷት ነው ወይ? ሀሳብ እያመጣን መከመር፣ ሀሳብ እየመጣን መከመር። ትልቅ ነገር እያለን፣ ትልልቅ ጉዳይ እያለብን፣ ትልቅ ዓላማ እያለን፣ ትልቅ ጉዞ እያለን ፊታችን ላይ ዘንዶ አፉን ከፍቶ እየጠበቀን በትንንሽ ነገሮች እየተባላን ቤቱን ማቁሰል፣ ቤቱን መፍታት